አጥር እንደሌለው ግቢ ልባችሁ ለሁላችሁ ክፍት አታደርጉ። ከየትኛው ጉዳይ በፊት ዱንያ የህይወት አጋሪ በስራ ቦታ ይሁን ታተረ የሚያገኙት ለየትኛው ጉዳይ ላይ የመጣ ሰው ሁሉ ወደ ውስጥ አስገባችሁ ተወሰነ ጊዜ በኋላ ይጎዳል። ኢየሱስ ጌታ ነው። ስለዚህ ልባችሁ ለሁላችሁ ክፍት ባታደርጉ። እንዳን ቦታ ላይ ተሰበቃል ማስናይ ታላቅ የእግዚአብሔር ሰዎች ራሱ ተሸውዷል። ትዝላችኋል። ነብይ ኤልሳዕ ትልቅ ነብይ ነው፣ ግን ጊያዝ ነው ያሳደገው። ያቺ ሴት ግን ከጊያዝ ተሳደቀ። ሰው አይሆን ማለት ጊያዝ ቶሎ ኤልሳዕ ቶሎ ነው ጊያዝ እንደማይ ኢየሱስ ጌታ ነው። አገልጋይ ሆናችሁ በእናንተ ያሉ ሰዎች ላንተ የሚሆነው የማይሆን ነው እኛ ለዩ የህይወት ጉዳይ ነው እንኳን በትዳር ጉዳይ ይሁን በስራ ቦታ ይሁን በአንዳንድ ጉዳይ ይሁን ወደ ውስጥ የታስገባው ሰው አቅም ያለው መሆን አለበት። ያለዚያ ግን በኋላ ሲወጣ ይጎዳል። እንደምታውቁት ታውቃላችሁ፣ ጤት እንኳን ሲገባ አይታወቅም፣ ሲወጣ ግን ከባድ ነው ጉዳቱ። አንዳንድ ሰው ወደ ውስጥ ሲመጣ ሾልኮ ይገባል፣ በኋላ ሲሄድ ግን በህይወት ብዙ ጉዳይ ያበላሻል። ዛሬ በዚህ ቀን እንዲህ ነው የምመክራችሁ፣ ይደግማለሁ። አጥር እንደሌለው ግቢ ልባችሁ ክፍት አታድርጉ። ሰዎችን ለይ፣ ቅድሚያ ጸልይ፣ ከዛ በኋላ ወደ ህይወት ይምጣ። የራሱን ጥያቄ ያልፈታ ያንተን አይፈታም። ለይተህ ዝምብና ፍጠር። ኢየሱስ ጌታ ነው። ስለዚህ ለመከራ ቀን፣ ለችግር ቀን፣ ለጉዞ የሚሆኑ ሰዎችን ጸልይ። እግዚአብሔር ሰው ያዘጋጃል።